እስቲ ያስቡት፣ በጨለማ ውስጥ የተሞላ አንድ ቤተክርስቲያን ሺዎች ሰዎች በጸጥታ እየጠበቁ ነው። ድንገት ከመቃብር ውስጥ ብርሃን ይታያል። እሳት ይበራል፣ ግን አያቃጥልም። ይህ ምንድን ነው? ተአምር ወይስ ሚስጥር? ዛሬ እንመረምራለን። ስለ ቅዱስ እሳት ምንድን ነው የሚለውን ለማየት እንሞክራለን። ውድ የጽማዊ ቲዩብ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዛሬው ቪዲዮአችን ላይ የኢየሩሳሌም በዓመት አንዴ ስለሚታየው ስለ ቅዱስ እሳት ወይም ሆሊ ፋየር እናያለን፣ እንመረምራለን። በዚህ ቪዲዮአችን ላይ የኢየሩሳሌም ቅዱሱን እሳት በተመለከተ በ10 ክፍል ከፍለን ለማየት እንሞክራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ክፍል 1 የቤተ መቃብር ቅዱስ ቦታው። በኢየሩሳሌም ውስጥ ያለው የቅዱስ መቃብር ቤተክርስቲያን የክርስቲያኖች ከፍተኛ ቅዱስ ቦታ ነው። እዚህ ሁለት አስፈላጊ ቦታዎች አሉ። አንደኛው ጎልጎታ ክርስቶስ የተሰቀለበት ቦታ ሲሆን፣ ሁለተኛው መቃብሩ የተቀበረበትና የተነሳበት እንዲሁም ለኛ ለኦርቶዶክሳውያን በስሙ ላመንንና ለተጠመቀን ትንሣኤውን ያሳየበት ቦታ ነው። ይህ ቦታ ለሺዎች ዓመታት የእምነት ማዕከል ሆኖ ቆይቷል። ክፍል 2 የ2016ቱ ሳይንሳዊ ምርምር። በ2016 ዓመተ ምህረት እንደ ኤሮፓያኑ ካላንደር አቆጣጠር ሳይንቲስቶች ከአቴንስ ቴክኒክ ዩኒቨርሲቲ በመቃብሩ ላይ የጥገና ሥራ ጀመሩ። ለመጀመሪያ ጊዜ መቃብሩ ድንጋይ ተከፈተ። እነሱ ያገኙት ምን ነበር? የድንጋይ ናሙና፣ የጥንታዊ ማሸጊያ ንጥረ ነገር። በልዩ ቴክኖሎጂ ኦኤስኤል ሲመረመር የተገኘው ውጤት አስገራሚ ነበር። እነዚህ ነገሮች ከንጉሥ ቆስጠንጢኖስ ዘመን እንደነበሩ፣ ይህም የታሪኩን እውነታ አረጋገጠ። ቅዱስ እሳት እንዴት ይታያል? በየዓመቱ በትንሣኤ ቀን ቀደም ብሎ ብርሃን ቅዳሜ በምትባለው ወይም እኛ ዛሬ ባለንበት ቀን ሺዎች ሰዎች ይሰበሰባሉ ከሁሉም ዓለም። ከዚያ አስገራሚ ሁኔታ ይጀመራል። መቃብሩ ይመረመራል። ምንም የሚነድ ነገር በውስጡ እንደሌለ ይፈተሻል። በውጭ አማካሪዎች እንዲሁም የተለያዩ ጠባቂዎች ይቆጣጠራሉ። ከዚህ በኋላ መቃብሩ ይዘጋል። ስነ ስርዓቱም ፓትርያርኩ ይገባሉ። ምንም ነገር ያልያዘ ቀለል ያለ ልብስ ብቻ ያረገ 33 ሻማዎች ይዞ የክርስቶስ ዕድሜ ምልክት ነው። ውስጡ ጨለማ ነው። ሰዎች ውጪ እየጮሁ እያመሰገኑ ጌታዬ ምሕረትን ላክልን እያሉ ይጠብቃሉ። እና በድንገት ብርሃን ይታያል። ፓትርያርኩም ከመቃብሩ ይወጣል እሳት ይዞ። እነዛ በእጁ ሰብስቦ የያዛቸው 33ቱ ሻማዎች በእሳት ተለኩሰው ይታያሉ። ሕዝቡ ይደነቃል፣ ይሰማል። ግማሹ ይላቀሳል፣ ግማሹ ደስታውን ለእግዚአብሔር ምስጋና በማቅረብ ያቀርባል። እሳቱ በፍጥነት ይስፋፋል። ከቤተ ክርስቲያኑ ወደ ውጪ ቅጥር ድረስ ይለኮሳል። የእሳቱ ልዩነትን ስናይ ይህ እሳት ከመደበኛ እሳት የተለየ ነው። መጀመሪያ አያቃጥልም። ሰዎች ፊታቸውን ይነኩበታል፣ እጃቸውን ያስነኩታል፣ አይጎዳቸውም። አንዳንዶቹ እንኳ ሻማቸው ራሳቸው የያዙት ሻማ ራሱ በራ ሲሉ ይደመጣል። የታሪክ ምስክሮችን ስናይ ይህ ክስተት ከ4ኛው ክፍለ ዘመን ጀምሮ ተመዝግቦ እናገኘዋለን። እንኳን የመጀመሪያው ሐዋርያ ጴጥሮስ ብርሃኑን እንዳየ ይነገራል። ሳይንስ ምን ይላል? ይህንን ቅዱስ እሳት ወይም ሆሊ ፋየርን በተመለከተ አንዳንዶች ይላሉ ይህ ኬሚካል ነው፣ ነገር ግን ነጭ ፎስፈረስ በ1600 ነው የተገኘው። እሳቱ ግን ከዚያ በፊት ነበር። መርዛማ ጭስ የለም፣ ሰዎች አይጎዱም። ስለዚህ ሙሉ በሙሉ ማብራራት አልተቻለም። በሙቀት ሙከራ ሲደረግለት ሳይንቲስቶች ሞከሩት። መጀመሪያ 42 ዲግሪ ሴንቲግሬድ ሲለካ ይሄ ቅዱስ እሳት በ15 ደቂቃ በኋላ ከተለኮሰ ወይም የቅዱስ እሳት ከተገኘ በኋላ ሲለካ ደግሞ 300 ዲግሪ ሴንቲግሬድ እና ከዛ በላይ እንደሆነ ነው። ይህ ምን ያሳያል? መጀመሪያ አያቃጥልም፣ ከዚያ እንደሚለወጥ። በ1579 የእሳቱን ተአምር የተለያዩ ዶክመንተሪዎችና ድርሳናት እንዳስቀመጡት አንድ ታሪክ ይነግረናል። ኦርቶዶክሶች እንዳይገቡ እንደተከለከሉ፣ ነገር ግን
ከቤተክርስቲያኑ ውጪ አንድ ድንጋይ ተከፈተ። እሳት ከውስጡ እንደወጣ ሕዝቡ ያንን አይቶ እንዳመነ ይነገራል። እንግዲህ ይህንን ቅዱስ እሳት በተመለከተ ወደ መደምደሚያችን ስደርስ ይህ ተአምር ነው ወይስ ያልተገለጸ ምስጢር? ለአንዳንዶቹ እምነት ነው፣ ለሌሎቹ ደግሞ ጥያቄ። ነገር ግን አንድ ነገር ግልጽ ነው። ለመቶዎች ዓመታት ይህ ክስተት እስካሁን ድረስ እንደቀጠለ፣ በአንድ ቦታ ላይ በአንድ ቀን ላይ የትንሣኤ በዓል ከመከበሩ በፊት ያለችውን ቅዳሜ ማታ ላይ ይህ ነገር እንደሚከሰት የሚያሳየን መረጃዎች አሁንም ያሉ እውነታዎች ስለሆኑ ይህ የእግዚአብሔር የመድኃኔዓለም ቸርነት እንደሆነ ማንም የሚያውቀውና የሚያምነው ጉዳይ ሊሆን አስችሎታል። ይህ ነገር እየተደጋገመ መሆኑም መረጃ ያሳየናል። እርስዎ ምን ይላሉ? ተአምር ወይስ ምስጢር? አስተያየቶን ይጻፉልን። ቪዲዮውን ላይክ ያድርጉ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም የትንሣኤ በዓል ለሁላችን።